ብዙ ሰዎች የቲክቶክ አካውንት የተመታ የሚሉበት ዋነኛው ምክንያት ቲክቶክ በቪዲዮዎቻቸው ተሰላችቶ ፎር ዩ ፔጅ ላይ ማውጣት ሲተው ያ ማለት ለአዳዲስ ሰዎች እነዛን ቪዲዮዎች ማሳየት አቆመ ማለት አካውንታችሁ ይመታል። ይሄ እንግዲህ የሚሆንበት ዋነኞቹ ምክንያቶች የቪዲዮዎቻችሁ ስታይል፣ መጀመሪያ ላይ የምትጠቀሙት ሁክ፣ ባክግራውንዳችሁ ተመሳሳይነት ያለው አይነት ባህሪ ከታየበት አልጎሪዝሙ ዲቴክት የሚያደርገው ዱፕሊኬት የሆኑ ቪዲዮዎችን እየተጠቀማችሁ እንደሆነ ነው። በዚህ ምክንያት ፎር ዩ ፔጅ ላይ ማያወጣላችሁ ከሆነ አካውንታችሁ ድሮ ሲያገኝ የነበረውን እይታ ማግኘት ያቆማል። አዳዲስን ፎሎወር ማግኘት አትችሉም። ስለዚህ አዳዲስ ቪዲዮዎችን በምትሰሩ ሰዓት ላይ አንዱ ከአንዱ መለያየት እንዲችል ተመሳሳይ የቪዲዮ ስታይል ፈጽሞ እንዳይሆኑ ዲፈረንት የሆኑ ሁኮችን፣ ለየት ያሉ ኤዲቲንግ ስታይሎችን እንዲሁም ደግሞ ባክግራውንዳችሁ ተመሳሳይ እንኳን ቢሆንባችሁ የቪዲዮዎቻችሁን አንግል በማቀያየር እንዲሁም በየመሃሉ በምታስገቡት ቢሮል አንዱ ቪዲዮ ከአንዱ ቪዲዮ መለያየት እንዲችል በማድረግ መልሳችሁ የቲክቶክ አካውንታችሁ ቲክቶክ ፑሽ እንዲያደርግላችሁ ለአዳዲስ ሰዎች ለቴስት እንዲያቀርብላችሁ ማድረግ ትችላላችሁ ማለት ነው። በቀጣይ 4 ፓርቶች ሌላም ተጨማሪ ቲፖችን ስለማጋራችሁ ፎሎ ማድረግና ይሄን ቪዲዮ ሴቭ አድርጉት። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።